ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሄለን ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ መልካም፣ ሁሉ ሰላም። እግዚአብሔር የተባረከ ይሁን። ጌታ ይረዳኛል። እናንተ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንዴት ነው? ጠፍቻለሁ። ሰሞኑን በጣም ቢዚ ነበርኩኝ። ስራ በጣም በዝቶብኝ ነበርና አለው ጌታ ይመስገን። እግዚአብሔር ይረዳኛልና እንግዲህ ታውቃላችሁ ብቻ ይከብዳል። ግን ቢከብድም ብዙ ነገሮችን ከእግዚአብሔር ጋር ተወጡታላችሁ። ቢከፋችሁም ቢደላችሁም እናንተን የሚረዳ ሰው አይኖርም ማለት ተረዱኝ ብላችሁ በግድ አትሉም። እግዚአብሔር ያው የመጽናት ልብ ሰፊ ተከሻ እግዚአብሔር ይስጣችሁ እና ልባችሁን በእግዚአብሔር ካላበረታችሁ ሰው ያበረታኛል ብላችሁ እንዳትጠብቁና እግዚአብሔር ይመስገን ጌታ በርትቶኝ በድል ተወጥቼዋለሁኝና በጣም ከባድ ነበረ። ግን ለስም ሰራተኛ መጥቷል የሚረዳሽ ተብሎ መጥቷል። ግን ጠዋት 11 ሰዓት የተነሳው ለሊት 8 ሰዓት ድረስ ነበርና ሰርተው የሄዱት የራሳቸውን ሰሩ እንጂ እንትን ያሉት ምንም ነገር እንትን አላሉምና ለስም ነበር ሰራተኛ መጥቷል የተባለው። ግን አንቺ ምንም አትሰሪ ምናምን ማለት ማታ ረፍታለሽ ምናምን ተብዬ ነበረ። ግን ያው እግዚአብሔር ይመስገን አለፈ። ምሳሌ ግን በቃ የሚያስከፋችሁ ነገር አይጠፋም እና የሚያስከፋችሁ ነገር አይጠፋም። ሰርታችሁም እንዳልሰራችሁ ነው የምትቆጠሩትና ትወጡታላችሁ። ቢከፋችሁም ትወጡታላችሁ። አትሊስት እስከዛሬ አይኔ አልተወኝም ማለት ነው። ማለት የእንቅልፍ እንትን ዛሬ ማለት በማግስቱ ራሱ 8 ሰዓት ተኝቼ በማግስቱ ራሱ አልተኛሁም ማለት ነው። አልተኛሁም። ጠዋት ነው የተነሳሁት። እንደዛው ዛሬም እንደዛው ነው እንትን ያልኩትና አይኔን እያቃጠለኝ ነውና እንቅልፍ በደንብ ስላልተኛው ማለት ነውና የአንድ ቀን እንቅልፍ መዛባት ደግሞ የብዙ ቀናችሁን ይረብሻል እስከምታስተካክሉ ድረስ። ትንሽም ደማሞኝም ነበረ። የስራው ብዛት ምናምን ነገር መሰለኝ ምግብ ምናምን አልበላም ማለት ምናምን ነገር በእውነት ነው የምላችሁና ጥሩ ስሜት አይደለም እየተሰማኛል። በዛ ላይ የሚረባብሻችሁ ነገር አይጠፋም። ከስራው ድካም ተጨማሪ የሚረባብሻችሁ ነገር አይጠፋም። እውነት ለመናገር በጣም ብዙ ነገሮች ያስከፉኛል ማለት ነው። ግን እግዚአብሔር ይመስገን በቃ እግዚአብሔር አይምሮዬን ይጠብቅ። እኔ ከምንም በላይ እግዚአብሔር የምለምነው ምንድነው አይምሮዬን እግዚአብሔር ይጠብቅልኝ። ምክንያቱም እኔና እኔ ብቻ ነን የማልፍበትን መንገድ እማቀው ማለት ነውና እኔ ብቻ ነኝ የማቀው። ማንም አያቅላችሁም። ማንም የሚረዳችሁ አይኖርም። እዚህ በጣም ደልቷችሁ ተመችቷችሁ ሁሉ ነገር መንገዳችሁ ተድላ ሆኖ እንደምትኖሩ ነው ሰዎች የሚያስቡትና አትሊስት እዚህ እንዴት ሆናችሁ ለፍታችሁ እንደምታገኙ እንኳን አይረዳችሁም ማለት ነውና ብቻ ብዙ ነገር ከፍቶኛል። በእውነት በጣም ነው የከፋኝ። እግዚአብሔር ግን መልካም ነው። ምክንያቱም በእግዚአብሔር ተስፋ አልቆርጥም። መግባት ፈልጋለሁኝ። ግን ደግሞ ብዙ ነገሮች ማለት ብገባ በጣም ደስተኛ ነኝ። የእውነት ነው የምላችሁ። ማለት ያመኛል፣ ጤናዬንም ጭምር ነው በጣም ነው የሚያመኝ። አትሊስት በጣም በቃ ማለት ጤናዬ ትክክል አይደለም። በጣም ነው የሚያመኝ እና ግን ደግሞ በቃ
ታውቃላችሁ። እንዲህ ነው እንኳን ብላችሁ አማክራችሁ ከሰው አትጠብቁ ማለት አማክራችሁ አይረዳችሁም። በቃ እዚህ እንዴት ነው ያመመኝ ነው ብትሉ የሚረዳችሁ ሰው የለም ማለት ከባድ ነው። ብቻ ብዙ ነገሮች ከፍተውኛል ደክሞኛል ስትሉ እንኳን በቃ ከደከመሽ ታርፊያለሽ ወይም ደግሞ እረፊ ይበቃሻል የሚል የለም። እና በቃ እኔ አንዳንዴ እድሜ ልክ ሰው ቤት እንድኖር ነው የሚል ነገር አለ ውስጤ ላይና ውድ ቤተሰቦቼ ምን ትመክሩኛላችሁ? ምንም ማለት ይሄ ነው የምለው ነገር የለኝም። ግን ያመኛል የሚያመኝን ደግሞ በቃ ሰዎች ሊረዱኝ አይችሉም። በጣም ነው የሚያመኝ ማለት እንዲህ እንኳን ረጅም ሰዓት እንደዚህ ቁጭ ማለት አልችልም። እንዲህ በጀርባዬ እንትን ካላልኩ በስተቀር ማለት ነው። ማለት ስራ በጣም ነው የሚበዛብኝ እና እንዲህ በጀርባዬ እንኳን ትንሽ ሰዓት እንዲህ ቁጭ ካልኩኝ መቀመጥ በጣም ነው የሚከብደኝ። ይወጋኛል፣ ልቤን ይወጋኛል፣ ጀርባዬን በጣም ነው የሚወጋኝ ምናምን ነገር እና ብቻ ጸልዩልኝ እግዚአብሔር መልካም እንዲያደርግ እና ያው ስለተከፋሁኝ ነው። ግን እግዚአብሔር ይመስገን እኔ ሰላም ነኝ ነው የምለው። ምክንያቱም እግዚአብሔር ለክፉ ነገር አሳልፎ አልሰጠኝም። እግዚአብሔር ክብሩን ይውሰድና ነገዬንም ደግሞ በእግዚአብሔር ተስፋ አደርጋለሁ። እውነት ለመናገር እኔ ዛሬ ብሄድ በጣም ደስተኛ ነኝ። ግን በቃ ምንም ነገር የተስተካከለልኝ ነገር የለም። ግን ደግሞ እግዚአብሔር መልካም ያደርጋል በሚለው ነው እና ገብቼ እንኳን ይሄንን ዩቲዩብ ለመስራት እፈልጋለሁኝ። ማለት በቃ ቢያንስ እንዲህ እየሰራሁኝ ሌላም ስራ ተጨማሪ እንኳን በአገሬ ላይ እየሰራሁ መኖር እፈልጋለሁኝ። እና እባካችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ ማለት እየታየልኝ አይደለም። ቢያንስ እንኳን ቢታየልኝ ቪዲዮ ቢታይ ተስፋ ይኖረኛል። በእርግጥ በእግዚአብሔር ነው ተስፋ ሰው በሚያደርገው በሚጨበጠውና በሚታየው ነገር አይደለም። ግን ደግሞ ይሄንን እየሰራው ብቀጥል ብዬ አስባለሁኝ። እግዚአብሔር ቢረዳኝ አላውቅም። እስቲ ምን ትሉኛላችሁ? በኮሜንት አሳውቁኝ። ግቢ የምትሉኝ እና ደግሞ ገብተሽ ምን ለመስራት ነው ምናምን ነገር የምትሉኝ ካላችሁ እስቲ አሳውቁኝ፣ አበረታቱኝ። እና ውድ ቤተሰቦቼ በስደት ያላችሁ ጤና ሲኖራችሁ ምናልባት ምንም ለማለት ላይሆን ይችላል። በእውነት ዛሬ ጤነኛ ከሆንኩኝ ነገ ያመኛል። አላውቅም ምን እንደሆነም እኔ ለራሴ ራሱ እስከሚገባኝ ድረስ አንድ ቀን ደስተኛ ሆኜ ሰላም ነኝ በቃ እፎይ ብዬ ምናምን ነገር መስራት ስጀምር በማግስቱ በቃ በሽተኛ ያደርገኛል ምናምን ነገር በቃ ከባድ ነው። ይሄ ነው ተብሎ እንግዲህ በስደት ላይ ያላችሁ ሁሉም ቤት ላይ መች ይችላል። ሁሉም ቤት ተድላ በተድላ አይደለም። ይሄ ደግሞ ቤተሰብ በጣም ከባድ ነውና አበረታቱኝ። ሰብስክራይብ ቢያንስ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ እና የኔ ውድ ቤተሰቦች አበረታቱኝ። ወዳችኋለሁ። ቪዲዮውን አላብሳ ሰላማችሁ ብዝት ይበልልኝ።